የአማራ ክልል ማረሚያ ቤቶች ኮሚሽን የተሻለ የሥራ አፈጻጸምና ሙያዊ ስነ ምግባር ለተላበሱ 2 ኮማንደሮች ለመጀመሪያ ጊዜ ረዳት ኮሚሽነርነት ማዕረግ ሰጠም። በማዕረግ አሰጣጥ ስነ ስርዓቱ ላይ የተገኙት የክልሉ ምክትል ርዕሰ መስተዳድር አቶ ላቃ አያሌው ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ የማረሚያ ቤት ፖሊስ አባላት ጠንክረው ሊሰሩ እንደሚገባም መልእክት አስተላልፈዋል። ማማነሽ ገኔ ተጨማሪ አላት። የአማራ ክልል ማረሚያ ቤቶች ኮሚሽን በ2011 ዓ.ም በጸደቀው የማዕረግ እድገት አሰጣጥ መመሪያ መሰረትና ኮሚሽኑ ባወጣው የአሰራር ለውጥ የተሻለ የስራ አፈጻጸም፣ ሙያዊ ስነ ምግባርና ሌሎች መመዘኛዎችን ላሟሉ 2 ኮማንደሮች ምክትል ርዕሰ መስተዳድርና የክልሉ የሰላምና ደህንነት ግንባታ ቢሮ ኃላፊ በተገኙበት የረዳት ኮሚሽነር የማዕረግ እድገት ተበርክቶላቸዋል። ዛሬ የተሰጠው ማዕረግ ለማረሚያ ቤቶች ኮሚሽን እንደ ፋና ወጊ ተደርጎ ሊወሰድ የሚችል ነገር ነው። በቀጥታ በአገልግሎታቸው በስራ ብቃታቸው መስፈርቶች አሉ ያሟሉ ሆነው በዚህ በአማረና በሞቀ ደረጃ የረዳት ኮሚሽነር ማዕረግ በመሰጠቱ አንደኛ ለነሱም ይገባቸዋል፣ ብዙ የለፉ ናቸው። ሁለተኛ ወደፊትም ከነሱ ተከትሎ ላለው ሰራዊት ለመላባሉ ተስፋ የሰጠ ያበረታታ ያነሳሳ እንደሆነ ነው እኔ ልገልጽ የምፈልገው። ኮማንደር ውቤ ወንዴና ኮማንደር አማራ ወርቁ ለመጀመሪያ ጊዜ በክልሉ የተሰጠውን የረዳት ኮሚሽነርነት የማዕረግ እድገት ማግኘታቸው እንዳስደሰታቸው ገልጸው ለቀጣይም ተጠናክረው ለመስራት ዝግጁ ነን ብለዋል። የተሻለ ስራ መስራት ምንጊዜውም ለተሻለ ነገር ሊያበቃ የሚችል መሆኑን ተረድቶ እኔም ሆነ ሌላው መሰል አካላት የተሰጠንን ኃላፊነት በታማኝነት ልንወጣ ይገባናል። ኃላፊነትን የህዝብን አደራ ተቀብለን በተገቢ ከፈጸምን ምንጊዜውም የተሻለ እድገት ሊኖር እንደሚችል ገምታለሁ። በጣም ነው ደስ ያለን። ህዝብ የሰጠን ከፍተኛ ኃላፊነት አለ። አሁን ደግሞ ኮሚሽናችንም የሰጠን ታላቅ የሆነ አደራ አለ። ይህንን አደራ ለመወጣት ህዝባችንን በቅንነት በታማኝነት ለማገልገል ቆርጠን እንነሳለን። የበለጠ እንድንሰራ የሚያነሳሳ የማዕረግ ሽልማት ነው ያገኘ ነው። የማዕረግ እድገት ያገኙት ኮማንደሮች የተሻለ የስራ አፈጻጸምና ሙያዊ ስነ ምግባር የተላበሱ እንደሆኑም በቅርብ የሚያውቋቸው የስራ ባልደረቦቻቸው ይናገራሉ። ከፍተኛ መኮንኖች ውስጥ በስነ ምግባርም በስራ አፈጻጸም ብቃታቸውም በክህሎታቸውም ከራሳቸው አልፎ ለሌላው የፖሊስ አባልና ሰራተኛ ሞዴል ሊሆኑ የሚችሉ አርአያ ሊሆኑ የሚችሉ መኮንኖች እንደሆኑ በቅርብ አውቃቸዋለሁ። አብሬም ስለምሰራ አስተዋይ ለሌሎች ማርአያ የሚሆን በተለይ ከስነ ምግባር አንጻር ምንም የማይታይባቸው ንጹህ መኮንኖች እንደነበሩና የዛሬዋ ቀን ደግሞ ለማረሚያ ቤት የተለየች ቀን እንደሆነች ነው ያየ ነው። እኛም ነገ የነሱ ፈለግ ተከትለን የተሰጠን ኃላፊነት ተሸክመን ለመሄድ ለነሱ የተደረገው ትሪትመንት እኛን በጣም የበለጠ አጠናክሮናል ብዬ አስባለሁ። የፖሊስነት ሙያ ወሳኝና ፈታኝ ነው። ሰላምና ፍትህን ለማስፈን ራስን ለህዝብ አሳልፎ እስከ መስጠት ይጠይቃል ያሉት የክልሉ ምክትል ርዕሰ መስተዳደር አቶ ላቃ አያሌው በቀጣይም የታራሚዎችን ሰብአዊና ዲሞክራሲያዊ መብቶችን ለማስከበር መስራት ይገባል ብለዋል። ከታሪክና ከሞራል ተጠያቂነት ታመልጡ ዘንድ የሙያ ወሰናችሁን በማንም ልታስደፍሩ አይገባም። የትኛውም ፍላጎት ከሙያና ከህዝብ በታች ከሙያና ከህዝብ ፍላጎት በታች እንጂ የሚበልጥ አይሆንም። በዚሁ አጋጣሚ የክልሉ መንግስት ሁሌም ከጎናችሁ መሆኑን እያረጋገጥኩ የዛሬ የማዕረግ ተሸላሚዎችን በድጋሜ እንኳን ደስ አላችሁ። የረዳት ኮሚሽነርነት ማዕረግ እድገት አሰጣጥ ፕሮግራሙ የክልሉ ምክትል ርዕሰ መስተዳድር፣ የክልሉ የሰላምና ደህንነት ግንባታ ቢሮ ኃላፊ፣ የዞን አመራሮችና ሌሎች ተጋባዥ እንግዶች በተገኙበት በተለያዩ ትርኢቶች ታጅቦ ተካሂዷል።